የኛ ነብይ ምስኪን ናቸው 50 ሰላት ህዝብህ ላይ ግዴታ አድርጌያለሁ ሲባሉ እሺ ብለው ሲመለሱ ሙሳ አገኟቸው ሙሳ አለይሂ ሰላም የኛ ባለውለታ ያልኳችሁ ለዛ ነው ሙሳ አለይሂ ሰላም እሺ ጌታህ ምን አለ አሏቸው ያው ወንድም አይደሉ ከዛ ደግሞ ያው ተቀራራቢ ናቸው በመልእክትም 50 ሰላት ግዴታ ያደረገብኝ አላህ Subhanahu Wa Ta'ala ህዝብ ኧረ ተመለስ መሐመድ ተመለስ አሏቸው ሙሳ አለይሂ ሰላም ተመለስ አስቀንስ እንኳን ያንተ ህዝብ 50 ምንም አይችልም የኔ ህዝብ ራሱ አይችልም አሏቸው እሺ አሉ ወደ አላህ ተመለሱ ነው ያለይ ሰላቱ ሰላም ተመልከቱ በሙሳና በአላህ መካከል ነብያችን ሰለላሁ ዐለይሂ ወሰለም ተመላለሱ ብዙ አምስቱን እኮ መስጠት ይችላል ነበር ግን አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም እጅግ በጣም ስለወደዳቸው ስላቀረባቸው እንዲመላለሱበት እንዲረጋግጡት ከሰባት ሰማይ በኋላ ያለው ሲድረቱል ሙንተሃን እንዲረጋግጡ አደረጋቸው አላህ Subhanahu Wa Ta'ala ከዛስ 5 ደረሱ ነብዩ አለይሂ ሰላም ሙሳ አለይሂ ሰላም ተመለሳው ማስቀነሳላቸው 5 ወቅሰራት ከተቀበሉ በኋላ ማለት ነው ሰለላሁ ዐለይሂ ወሰለም ሄዳ አስቀነሳላቸው አረረ እኔ አሁንስ استحييت من ربي እኔ ጌታዬን ሐያ አደረኩኝ ይሄን ኡመቴ ትወጣዋለች እሱኝ ያ ጀማዓ ነብያችን ሰለላሁ ዐለይሂ ወሰለም በእኛ ኮንፊደንስ አላቸው በእኛ የልብ መታመን አላቸው ከጌታቸው የተቀበሉትን 5 ወቅት ሰላት አደራ እንደምንሰግድ እርግጠኛ ሆነው ተቀብለው የመጡት ነብያችን ሰለላሁ ዐለይሂ ወሰለም ለነብያችን ሰለላሁ ዐለይሂ ወሰለም እንኳን ማስደሰት የሳቸውን ልብ መሙላት የሳቸውን በእኛ መታመን እንኳን